ሰላም ውድ የዲጄናቲ ካርስ ዩቲዩብ ተከታታዮቼ፣ ዛሬ ደግሞ በጣም ብዙ መኪኖችን በተለያየ ዋጋ በተለያየ ኮንዲሽን ይዤላችሁ መጥቻለሁኝ። ቪዲዮን ተከታተሉት። ፔጆት በጣም ቆንጆ የሆነ ሰንሩፍ ያለው ኤስዩቪ ቦዲ። ይሄኛው ቦዲ የፔጆት ባይዘው በጣም ነው የሚያምረው። 5008ቱም አለ። ይሄኛው ደግሞ በጣም ነው የሚያምረው። ቆንጆ መኪና ነው። እንዲሁም ደግሞ እዚህ ጋር የምትመለከቱት ጄቱር ኤክስ70 ፕላስ በአጭሩ ማርሽ በሚፈለገው ነጭ ነው። ይሄ ከለሩ C30 ሺህ ቤት በጣም ቆንጆ መኪና ነው። ይህ መኪና ሱዙኪ ኤስፕሬሶ። እነዚህ መኪኖች ማኑዋል ትራንስሚሽን በሊትር እስከ 18 መሄድ የሚችሉ መኪኖች ናቸው። ፋኦ ቤስቱን T77 ይህም እንደዚሁ አውቶማቲክ በጣም ንጹህ መኪና ነው። ፔጆት 5008። የሁሉንም የመኪኖቹን ዋጋ ካፕሽን ላይ ያስቀምጥላችኋለሁ። እንዲሁም ደግሞ ቴሌግራም ሊንካችንን ካፕሽን ላይ ስለማስቀምጥላችሁ የእያንዳንዳቸውን ፎቶ፣ ሙሉ ዋጋ መረጃ እዛ ላይ ማግኘት ትችላላችሁ። ወይንም ደግሞ ቴሌግራም ላይ ገብታችሁ ዲጄናቲ ካርስ ብትሉ ቻናላችን ይወጣላችኋል። 10500 ፎሎወር ያለው ትክክለኛው ቻናላችን ነው። እዛ ላይ ገብታችሁ የመኪኖቹን ዲቴይል መረጃ ማግኘት ትችላላችሁ። እንዲሁም ደግሞ ትንሽ ገንዘብ ነው ያለን ለምትሉ በባንክ የሚመቻችሁ ያሪስ ኮምፓክት በማኑዋል ትራንስሚሽን እንዲሁም በአውቶማቲክ ትራንስሚሽን በኢሮፕን ስታንዳርድ የዞረም ያልዞረም መኪኖች አሉ። እንደዚህ ቆንጆ መኪኖች። ለእነዚህ መኪኖች ደግሞ 700 ሺህ ብር ባንክ ብድር ይወጣላችኋል። የያሪስ ኮምፓክት እና የቶዮታ ቪትስን ቪዲዮ ከዚህ የተሰራው ቪዲዮ አለ። እዛ ላይ ገብታችሁ ዲቴይሉን ማየት ትችላላችሁ። የተለያዩ መኪኖች አሉ እኛ ጋራ በማኑዋልም በአውቶማቲክም። ለራይድ ለስራ የምትፈልጉ እንዲሁም ደግሞ መኪና ይዛችሁ ሸጥ ማለት የምትፈልጉ ሰዎች እቺ መኪና ቴዎስ አውቶማቲክ ትራንስሚሽን 2001 ሞዴል ለስራም ለመንቀሳቀሻ መሆን ትችላለች። በነገራችን ላይ ቲክቶክም ላይ ዲጄናቲ ካርስ የሚል አካውንት አለን። 140 ሺህ ፎሎወር ያለው ትክክለኛ አካውንት የኛ ነው። እየገባችሁ ፎሎ ማድረጋችሁን እንዳትረሱ። ኮንታክት መደወልም ማውራት የምትፈልጉ ዋትሳፕ ላይ እንዲሁም ቴሌግራም ላይ እንዲሁም ደግሞ በ0923 784 73 ላይ ቀጥታ በመደወል እኛም ማግኘት ትችላላችሁ። ሎኬሽናችንም ጉግል ማፕ ላይ ገብታችሁ ዲጄናቲ ካርስ ብትሉ ይወጣላችኋል። በእያንዳንዱ የሶሻል ሚዲያ ላይ ገብታችሁ ዲጄናቲ ካርስ ስትሉ እኛን በሁሉም ማግኘት ትችላላችሁ። በተመጣጣኝ ዋጋ በባንክ ብድር እያመቻቸን ነው መኪና የምንሸጥላችሁ። ሰብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ደግሞ ቢጨመር ብላችሁ የምታስቡትን አስተያየት ኮሜንት ላይ አስቀምጡልኝ። ዲጄናቲ ካርስ ላይ 0923 784 73 ነው ስልካችን። ሰላም ሁኑልኝ። በቀጣይ ቪዲዮ እመጣለሁ።